በዚህ ሰዓት ቪዲዮ ኤዲቲንግ በጣም ብዙ ሰዎች ጥሩ የሚባል ገንዘብ እየሰሩበት፣ ሶሻል ሚዲያ ላይ ደግሞ የሚወጡ ቲክቶክ፣ የዩቲዩብ ገጽ የሚከፍቱ ሰዎች እንዳለ የሚቸገሩበት ጉዳይ ነው። እኔ ደግሞ ስልኬን ብቻ በመጠቀም ለደንበኞች እንደዚሁም ደግሞ ለራሴ ኤዲት አደርጋለሁ። አሪፍ የሚባል ቪዲዮ ኤዲት ለማድረግ ላፕቶፕ ወይም ደግሞ ኮምፒውተር አያስፈልጋችሁም። ዛሬ በዚህ ቪዲዮ በስልካችሁ ብቻ እንዴት ጸዴ ቪዲዮ ኤዲት እንደምታደርጉ ነው የምናየው። ለጀማሪዎች እያንዳንዱ ነገር በቻልነው አቅም ቤዚክ እና በአማርኛ ለማድረግ እንሞክራለን። ከዚህ ቪዲዮ በኋላ ለሰዎችም ቪዲዮ ኤዲት ለማድረግ ለራሳችሁን ቪዲዮ ኤዲት ለማድረግ ምንም ነው የማትቸገሩት። በ5 ሴክሽን ከፍለነዋል። የዛሬውን ቪዲዮ ቤዚክ ነው የምናደርገው። የመጀመሪያው ትሪም ማድረግ ወይም ደግሞ የማንፈልጋቸውን የቪዲዮ ክፍሎች እንዴት ቆርጠን ማውጣት እንችላለን። ሁለተኛ ኦቨርሌይ ማለትም ምስል ወይም ደግሞ ቪዲዮ ወደ ቪዲዮቻችን ላይ እንዴት እንጨምራለን። ሶስተኛው ትራንዚሽኖችን እንዴት እንጨምራለን። ትራንዚሽን ማለት ከቪዲዮ ወደ ቪዲዮ መሸጋገሪያ አኒሜሽን የሚመስሉ ነገሮችን እንዴት መጨመር እንችላለን። አራተኛ ሙዚኮችን እንዴት እንጨምራለን። ባክግራውንድ ሙዚክም ሊሆን ይችላል፣ ሳውንድ ኢፌክትስም እንዴት እንጨምራለን የሚለው እናያለን። አምስተኛ ደግሞ ጽሁፎችን በሚያምር ሁኔታ ቪዲዮችን ላይ እንዴት ማስገባት እንችላለን። እንደ ቦነስ በከፍተኛ ሁኔታ ጥራት ያለው ቪዲዮ እንዴት ከስልካችን ኤክስፖርት ማድረግ እንችላለን። ከዛ በተጨማሪ ደግሞ እኔ ጋር ያሉ አሪፍ ፎንቶችንና ትራንዚሽኖችን አስቀምጥላችኋለሁ። ስለዚህ ወደ ቪዲዮአችን እንግባ። ኤርሚያስ እባላለሁ። ሶሻል ሚዲያ ማርኬተር ነኝ። ሶሻል ሚዲያ ላይ ራሳችሁንና ቢዝነሳችሁን ማሳደግ የምትፈልጉ ሰዎች ከሆናችሁ ይሄ ቻናል ለእናንተ ነው። ወደ ዛሬው ቶፒካችን እንመለስ። የመጀመሪያው ያው በስልካችን ነው ኤዲት የምናደርገው። ስለዚህ አትሊስት ስልክ ያስፈልገናል። ስልካችን ውስጥ ከገባን በኋላ በእርግጠኝነት ብዙ አይነት አማራጮች አሉ ቪዲዮ ኤዲት ለማድረግ። ዛሬ ግን እኛ የምንጠቀመው ካፕከትን ነው። ካፕከትን ፕላይ ስቶር ላይም ታገኙታላችሁ። ለማታገኙት ሰዎች ቴሌግራም ቻናል ላይ አስቀምጥላችኋለሁ። መጀመሪያ ካፕከታችንን እንከፍታለን። ልክ ካፕከታችንን እንደከፈት ነው አዲስ እየከፈታችሁ ከሆነ የተወሰኑ ለምንድነው የምትጠቀሙት እያለ ያስመርጣችኋል። ደስ ያላችሁ መምረጥ ትችላላችሁ። ፍሪ ቨርዥንም አለው ፔድም አለው። ፍሪ የሆነው ቨርዥን በቂ ነው። እዚህ ጋር እኔ ኦልሬዲ ፕሮጀክቶች እየሰራሁበት ስለነበር የተከፈተ የካፕከት አካውንት ነው ያለኝ። እዚህ ጋር ስንገባ እዚህ ጋር የምናገኘው ሴክሽን ፕሮጀክትስ የሚለው ምንድነው? እስካሁን እየሰራኋቸው የነበሩ ፕሮጀክቶች ናቸው። እነዚህ እየተሰሩ የተጀመሩ ፕሮጀክቶች ናቸው። ስለዚህ ቪዲዮ እየሰራ መሀል ላይ ራሱ አቋርጠን ሌላ ስራ ብንሰራ ፕሮጀክቶቻችን አይጠፉም። ካቆምንበት መቀጠል እንችላለን፣ ከስልካችን ላይ ፋይሉን እስካላጠፋ ነው ድረስ። ስለዚህ የመጀመሪያው ቪዲዮ ኤዲት ለማድረግ የሚያስፈልገን ነገር ምንድነው? ፋይል ያስፈልገናል። ሮ ፋይል ወይም ደግሞ ያልተነካካው መጀመሪያ ሪከርድ የተደረገው ፋይል። ያንን ፋይል አድ ለማድረግ እዚህ ጋር ኒው ቪዲዮ የሚለው ላይ ነው የምንገባው። ኒው ቪዲዮ ላይ ከገባም በኋላ እንደምታዩት ስልካችን ላይ ያሉትን ቪዲዮዎችና ፒክቸሮች ያስመርጠናል። ቪዲዮ ከሆነ ኤዲት ማድረግ የፈለግነው ቪዲዮ ሴሽን ላይ እንገባና የምንፈልገውን ቪዲዮ እንመርጣለን። የምንፈልገውን ቪዲዮ ከመረጥን በኋላ አድ እናደርገዋለን ማለት ነው። አድ ስናደርግ የመጀመሪያው ነገር እንድታውቁት የምፈልገው ነገር ምንድነው? ካፕከት በጣም ፍሬንድሊ ነው። ፍሬንድሊ ስለሆነ አብዛኛው ነገር ቀላል ነው። በቻልነው አቅም በአማርኛ ለማየት እንሞክራለን። የመጀመሪያው ማወቅ ያለባችሁ ነገር ለቲክቶክ ከሆነ ኤዲት ማድረግ የምትፈልጉት፣ ለዩቲዩብ ከሆነ ኤዲት ማድረግ የምትፈልጉት፣ ሁለቱም ፕላትፎርሞች የራሳቸው የሆነ ሳይዝ አላቸው። ለቲክቶክ ከሆነ ኤዲት የምታደርጉት መጀመሪያም ቨርቲካል የሆነ የቪዲዮ አቀራረጽ መቀረጽ አለበት። ለዩቲዩብ ከሆነ ደግሞ ሆሪዞንታሊ መቀረጽ አለበት። ከዛ በኋላ ደግሞ ካፕከት ላይም ገብተን የምናስተካክለው ነገር አለ። ለምሳሌ እዚህ ጋር ከስር ብዙ አይነት አማራጮች አሉ። ኤዲት፣ ኦዲዮ፣ ቴክስት የሚለው ወደ ጎን ከሄድን በኋላ እዚህ ጋር አስፔክት ሬሾ የሚለው አለ። አስፔክት ሬሾ ማለት ሬሾን የምንመርጥበት ነው። ወይም ደግሞ ለምንድን ነው ለየትኛው ፕላትፎርም ነው የምንመርጠው ነው። 9:16 የሚል አለ። 9:16 ለቲክቶክ ነው። ያ ማለት ቨርቲካል የሆነ አውትፑት ነው የምናገኘው። ከጎኑ ደግሞ 16:9 አለ። ያ ደግሞ ለማንም ዩቲዩብ ነው ማለት ነው። ከጎን ለኢንስታግራም አለ። ለምንፈልገው ፕላትፎርም እንዲሆን እናደርጋለን። ለምሳሌ ይሄ ቪዲዮ አሁን የተጠቀምኩት ቪዲዮ ሆሪዞንታል የተቀረጸ ነው፣ ለዩቲዩብ ነው የተጠቀምኩት። ስለዚህ ለዩቲዩብ ፊት እንዲያደርግልኝ አድርጌ ማድረግ እችላለሁ ማለት ነው። ይሄ ለዩቲዩብ ነው። ኦኬ። ለቲክቶክ ሲሆን ለቲክቶክ ኦልሬዲ ለቲክቶክ ሪከርድ ያደረኳቸው ቪዲዮ አሉ። ለምሳሌ አሁን የምንመለስና ቪዲዮ አድ እናርግ። ኦኬ። ይሄንን ቪዲዮ አድ ካረኩት ወደ ቲክቶክ ላይ ሳይዝ ለመመለስ እዚህ ጋር እንገባና አስፔክት ሬሾ እንጫናለን። አስፔክት ሬሾ ላይ ከተጫንን በኋላ እንደምትመለከቱት ቲክቶክ፣ ዩቲዩብ፣ ኢንስታግራም እያለ ያስመርጠናል። እኛ ለቲክቶክ ከሆነ ይህንን ቪዲዮ ኤዲት ማድረግ የፈለግነው መጀመሪያ ሳይዙን ቲክቶክ እንዲያመቸን አድርገን ማስተካከል እንችላለን። ከዛ እንዲገባ የማንፈልጋቸው ፓርቶች ካሉ እንደምትመለከቱት በእጃችን ወደ ላይና ወደ ታች ዙም በማድረግ የማንፈልገውን ፓርት መቁረጥ እንችላለን። ለምሳሌ ከላይ ያለውን ከስር እስከ እጄ ድረስ መቁረጥ ከፈለኩ እንደዚህ እያደረኩኝ
በእጄ የምፈልገውን ፓርት ማስተካከል እችላለሁ ማለት ነው። ሶ አሁን ቪዲዮችን ለቲክቶክ ሳይዝ እንዲመች አድርገን ማስቀመጥ ችለናል። ከዚህ በኋላ የምናደርገው ነገር ምንድን ነው? የማንፈልገውን የቪዲዮ ፓርት መቁረጥ ነው። ይሄ ቪዲዮ 1 ደቂቃ ከ35 ሰከንድ ነው። ለቲክቶክ በጣም ረጅም ነው። ከዚህ ውስጥ ደግሞ ብዙ የማንፈልጋቸው ፓርቶች አሉ። ስለዚህ የማንፈልጋቸውን ፓርቶች እንዴት ነው የምንቆርጠው ነው የመጀመሪያው ቶፒካችን። ስለዚህ ካፕከት ላይ የማንፈልገውን ቪዲዮ ፓርት ለምሳሌ በቪዲዮችን መጀመሪያ ላይ እንደምትመለከቱት ቪዲዮችን ሲጀምር ራሴን ስለነበረ ሪከርድ ሳደርግ የነበረው ባዶ አለ ስቀመጣለ። ይሄንን ፓርት አንፈልገውም። አንዳንድ ጊዜ ደግሞ ቪዲዮችን ላይ እያወራ መሀል ላይ የምንልበት አለ፣ ጸጥ የምንምልበት ፓርቶች አሉ። እነዛን ፓርቶች መቁረጥ አለብን። የመጀመሪያው ነገር ማድረግ የምንችለው ለመቁረጥ እዚህ ጋር እንደምትመለከቱት ቪዲዮችን አለ። ይችኛዋን ቪዲዮችንን ታይም ላይን እንጫናታለን። ታያታላችሁ። ስንጫነው ምን ያመጣልናል? ነጭ ያመጣልናል። ከዛው በነጭ ፍሬም ይከብልናል። ከዛ በተጨማሪ ደግሞ ደቂቃውን ይጽፈልናል። ሶ የመጀመሪያው ነገር የምንፈልገው ፓርት ላይ እንደዚህ ፕላይ እናደርገውና የምንፈልገው ፓርት ላይ ስንደርስ እናቆመዋለን። ሶ ለምሳሌ የመጀመሪያውን 5 ሰከንድ ከሆነ መቁረጥ የፈለግኩት ኦር 10 ሰከንድ ከሆነ መቁረጥ የፈለግኩት 10 ሰከንድ ላይ ሄድና ከዚህ በኋላ ከሆነ ቪዲዮን የፈለግኩት ያው እዚህ ጋር ነከዋለሁ። መጀመሪያ እንደዚህ ነበር፣ እንደዚህ ነከዋለሁ። ከነካሁት በኋላ እኛ የምንፈልገውን ስፕሊትን ነው። ስፕሊት ማለት መቁረጥ ማለት ነው፣ ወይም ደግሞ ትሪም ማድረግ ነው። ስለዚህ እዚህ ጋር እንመጣለን። ምን አድረግ ነው? ስፕሊት አድረግ ነው፣ ወይም ደግሞ ትሪም ማድረግ ነው። ያ ማለት ከዚህ በፊት ያለውን ነገር ምን ማድረግ እንችላለን? 2 ፓርት አድረግ ነው። ይኸው የመጀመሪያውን ስፕሊት ያደረግነው ፓርት አለ፣ ሁለተኛው ደግሞ ከዛ በኋላ አለ። እኛው የመጀመሪያውን ፓርት ስለማንፈልገ የመጀመሪያው ፓርት የቪዲዮችን ፓርት ስላልሆነ የመጀመሪያውን ፓርት እንነካውና ምን እናደርጋለን? እዚህ ጋር ስክሮል ስናደርግ ወደ ጎን ስንሄድ ዲሌት የሚል ኦፕሽን አለ። ሶ ዲሌት ማድረግ ቻለም ማለት ነው። አሁን 1 ደቂቃ ከ30 ምናምን ሰከንድ የነበረውን ቪዲዮችንን 1 ደቂቃ ከ20 ምናምን ማድረግ ቻለን። የማንፈልገውን ፓርት በእንደዚህ መቁረጥ እንችላለን። ብዙ ጊዜ አንዳንድ ቪዲዮችን ስሙዝሊ ለመቁረጥ ከፈለግን እንደዚህ ካፕከት ላይ ምን ማድረግ እንችላለን? ዙም አውት ማድረግ እንችላለን። ፍሬም ሬቶቹን በደንብ እየሸራረፈ እያንዳንዷን ነገር ምን ያደርግልናል? በደንብ ያሰፋልናል። ሲያሰፋልን ኤግዛክት የምንፈልጋትን ፓርት አኪሬትሊ ለመቁረጥ ያገዘናል። ሌላኛው ትሪም ለማድረግ ወይም ደግሞ የማንፈልገውን ፓርት ለመቁረጥ የምንጠቀምበት መንገድ ምን መሰላችሁ? እዚህ ጋር ለምሳሌ እንሂድና ኦኬ፣ እዚህ ጋር ስልክ እየነካካው ነው። ኦኬ፣ ቪዲዮ አልጀመረም። ስለዚህ ይህንን ፓርት ነው መቁረጥ። ከዚህኛው ፓርት ጀምሬ መቁረጥ በፈልግ እዚህ ጋር እንደቅድሙ ታፕ እናደርገዋለን። ነጭ ፍሬም ያደርግልናል፣ ወይም ደግሞ እዚህ ጋር እንደምትመለከቱት ሰማያዊ ላይን ያስገባልናል። ከዛ ስፕሊት ካረኩ በኋላ ይችኛዋን በመያዝ እስከምፈልገው ድረስ እንደዚህም በምታዩበት ጊዜ ወደ ጎን ስወስዶ አሁንም ምን እያረኩት ነው? ትሪም እያረኩት ነው ማለት ነው። ጠባብ ከሆነ ወይም ደግሞ አጭር ነገር ትሪም ማድረግ ከፈለጋችሁ ለምሳሌ እስከዚህ ድረስ እስከምትመለከቷት እስከ ነጯ ድረስ ትሪም ማድረግ ከፈለግኩኝ ዲሊት የምለው መጫን ካልፈለግኩኝ ይችኛዋን ነጯን ይዛትና እስኬት እስከዚህ አሁን ትሪም ማድረግ ቻልኩኝ ማለት ነው። በእንደዚህ አይነት መንገድ በቀላሉ ቪዲዮዎቻችንን የማንፈልጋቸውን ፓርት ትሪም አድርገን መደለት እንችላለን። ትሪም ማለት ቆርጠን ማስወጣት ማለት ነው። ብዙ ጊዜ በቪዲዮችን መሀል ላይ የምንልበት ፓርት አለ፣ ዝም የምንልበት ፓርት አለ፣ የምናስብበት። ስለዚህ ዝም የምንልበት ፓርት አሁን እንዳሳየኋችሁ 2 አይነት መንገድ አለን ማለት ነው። ቀጣይ የምናየው ነገር ምንድነው? ቪዲዮችን ላይ የተለያዩ ምስሎችን እኔ ቪዲዮ ላይ እንደምታዩት ምስሎችን ወይም ደግሞ ቪዲዮዎችን እንዴት ነው የምንጨምረው ነው። ኦቨርሌ ስንል መጀመሪያ ዋናው ኤዲት የምናደርገው ቪዲዮ አለ። ከዛ በተጨማሪ የምንናገራቸውን ነገሮች የምናሳያቸውን ነገሮች እንዲያሳምርልን ሞር እንዲገልጽልን ምስሎችና ቪዲዮዎችን እንጨምራለን። እነዛ የምንጨምራቸው ነገሮች ኦቨርሌ ይባላል። ኦቨርሌ መጨመር ካፕከት ላይ በጣም ቀላል ነው። መጀመሪያ እንደ ቅድሙ እንሄድና እዚህ ጋር ምን አለ? ታይም ላይናችን አለ አይደለ? ከታይም ላይናችን በታች የተለያዩ ኦፕሽኖች አሉ። ከዚህ ኦፕሽኖች መካከል ወደ ጎን እንሄድና ኦቨርሌ የሚለውን ኦፕሽን እንነካዋለን። ልክ ኦቨርሌ የሚለውን ኦፕሽን ስንነካ አድ ኦቨርሌ ይለናል። አድ ኦቨርሌ ሲለን እንደ ቅድሙ ምን ያስመርጠናል? ቪዲዮ ነው የምፈልጉት ወይንስ ደግሞ ቪዲዮ? እዚህ ጋር ቪዲዮ አለ፣ ከጎን ደግሞ ፎቶ ከፈለግን አይኮኖችን ፎቶችን መጠቀም ስንፈልግ ከዚህ ውስጥ እንመጣለን። እስኪ አንድ ቪዲዮ እንሞክር። አንድ ቪዲዮ አብረን እንጨምር ማለት ነው። እስኪ ይሄኛውን ቪዲዮ በትንሹ መጨመር ፈለግኩ፣ አድለዋለሁ። ይሄኛው ኦቨርሌ ነው ማለት ነው። ይሄ ኦቨርሌ ነው
አንደኛ ቪዲዮ ጨመርኩ ማለት ነው። ኦቨርሌ ጨምር ያለው አድ ብዬዋለሁ። ስለዚህ አሁን ይህንን ኦቨርሌ ምን ማድረግ እችላለሁ? የምፈልገው ሎኬሽን ላይ ማድረግ እችላለሁ። ለምሳሌ አንዳንድ ኤዱኬሽናል ቪዲዮ የምትሰሩ ከሆነ ኦቨርሌውን ምን ታደረጉታላችሁ መሰላችሁ? በሬክታንግል ማድረግ ትችላላችሁ፣ በክብ ማድረግ ትችላላችሁ። ለምሳሌ በክብ አድርገን እንሞክረው እስኪ። ኦኬ እዚህ ጋር ኦቨርሌን አመጣና የምፈልገው ቦታ ላይ ማድረግ እችላለሁ። ሳይዙን ማሳነስ መጨመር ከፈለኩ እንደዚህ በሁለት እጅ እየያዝኩኝ ከፍ ማድረግ እችላለሁ። እንደዚህ ማሳነስ እችላለሁ። ሳይዙን እንደፈለግኩ ማድረግ እችላለሁ። ክብ ማድረግ ከፈለግኩ ደግሞ እዚህ ጋር ከጎን እንሄድና ምኑን ከነካው በኋላ ለምሳሌ እንደዚህ ነው። ይሄ ኖርማሊ ተመልሰናል። ከዛ ኦቨርሌውን ከነካ ነው በኋላ ከስር የሚያመጡልን አማራጮች አሉ። እዚህ ጋር እንሄድና መጨረሻ አካባቢ ላይ ምን የሚል ኦፕሽን አለ መሰላችሁ? ከሄድም በኋላ መጨረሻ ላይ ማስክ የሚል ኦፕሽን አለ። ማስክ የሚለው ኦፕሽን ማለት ኦቨርሌውን በተለያዩ ሼፖች አድርገን እንድናስቀምጥ ነው። ለምሳሌ ሆሪዞንታል አለ፣ ሚረር አለ። ለዛሬ ሰርክል የሚለውን ሰርክል የሚለውን ካየን በኋላ የምንፈልገው ሳይዝ ላይ እስኪመጣልኝ ድረስ እንደዚህ በእጄ አጅስት አደርገዋለሁ። እንደምትመለከቱት ምን ሆነልኝ? ሰርክል አድርጌ አስቀመጥኩት ማለት ነው። ኤዱኬሽናል ቪዲዮ መስራት የምፈልጉ ኦር አንዳንዴ ደግሞ የሪያክሽን ቪዲዮ በስልካችሁ የምትሰሩ ሰዎች ይህንን ፊቸር መጠቀም ትችላላችሁ። ስለዚህ ኦቨርሌይ ምን ይሆናል? አዲሽናል እዚህ ጋር ምስል ጨመርኩኝ ማለት ነው። እዚህ ጋር ምስል ጨምር ያለው አሁን ይሄኛው እንደምትመለከቱት እቺ ኦቨርሌይ ነች። ተጨማሪ ከዚህኛው ምስል ላይ ስለጨመርኳት እንደፈለግኩ ማንቀሳቀስ እችላለሁ። አሁን ቪዲዮ ጨምረናል። አኒሜሽን ቪዲዮ ስንጨምር ደግሞ ሲገባ በተለያዩ ስታይል እንዲገባ ማድረግ እንችላለን። ለምሳሌ ከላይ ወደ ታች እንዲገባ ማድረግ እንችላለን። ከስር ወደ ታች ቨርቲካሊ ኦር ደግሞ ብለር እያደረገ እንዲገባ ቫይብሬት እያደረገ እንዲገባ ማድረግ እንችላለን። ያንን ነው እንዴት ነው ማድረግ የምንችለው ካላችሁን ደግሞ እዚህ ጋር ኦቨርሌያችንን እንነካታለን። ኦቨርሌያችን ማለት የጨመርናት ምስል ወይም ደግሞ ቪዲዮ እሷን እንነካና ከጎን ኦቨርሌ ቪዲዮ የምንጨምር ከሆነ እዚህ ጋር ሳልነግራችሁ ማለፍ የማልፈልገው ነገር ኦቨርሌያችንም እንደ ቅድሞ ስፕሊት ኤዲት እያደረግን መቆራረጥ እንችላለን። ድምፁ አንዳንዴ በቪዲዮ ላይ ቪዲዮ ስንጨምር ሁለት ድምፅ እንዳይሆንብን ከላይ የጨመርነውን ቮሊዩምን መቀነስ እንችላለን። እንደዚህ ኦቨርሌውን እንነካና ቮሊዩም የሚለውን በመንካት ማድረግ እንችላለን። ድምፁን ኮምፕሌትሊ ማጥፋት እንችላለን። አዲሽናል ቪዲዮ የኦሪጂናሉን ቪዲዮ መቀነስ ከፈለግን ደግሞ ኦሪጂናሉን ቪዲዮ እንነካና ቮሊዩም የሚለውን ከነካም በኋላ ይኸው በዚህኛው መጨመርም መቀነስም እንችላለን ማለት ነው። ምን ላይ ነበረን? አኒሜሽን እንዴት እናርገው ነው። አኒሜሽን ደግሞ ማድረግ ከፈለግን እዚህ ጋር ኦቨርሌውን ከነካ ነው በኋላ ወደ ጎን ሄደን አኒሜሽን የሚላለን። አኒሜሽን ማለት አገባቡ ነው፣ እንዴት ይግባለን ነው። ለምሳሌ ሮኬት ቨርቲካል የሚለውን ብመርጠው ወደ ላይ እንደዚህ ሮኬት፣ ዙም ከሆነ ደግሞ ዙም እያደረገ ከዛ ኢን የምትለው እንዴት ይግባ ነው። ሲወጣም ደግሞ በእንደዚሁ አይነት ስታይል ፌድ እያደረገ ይወጣ ካልን ፌድ እያደረገ ሌሎች ብዙ አይነት አማራጮች አሉ። የምንፈልገውን እስኪ ወደ ላይ እንዲወጣ ፈልጋለሁ ካለን ይኸው ወደ ላይ እንዲወጣ ማድረግ እንችላለን ማለት ነው። የመጨረሻዋ ፓርት ነች። ፌድ አውት የሚለው ከቪዲዮችን በምን አይነት መልኩ ይውጣ ነው። ኢን ሲሆን ደግሞ ሲገባ እንዴት ይግባ የሚለውን ነው። ቪዲዮ ኦቨርሌይ ስንጨምር በእንደዚህ አይነት መልኩ እንጨምራለን። የኢሜጅም ወይም ደግሞ ኢሜጆችንም አይኮኖችንም ስንጨምር ተመሳሳይ ነው። ሌትስ ኢሜጅ ጨምረን ያው እሺ፣ አሁንም እንመለሳለን እንደ ቅድሙ። ዋናው ፕሮጀክታችን አለ ይኸው ዋናው ፕሮጀክታችን አለ። ፕሮጀክታችን ላይ ከስር ምን አለ? እነዚህ ኦፕሽኖች አሉ። አድ ኦቨርሌይ የሚለውን ከመረጥን በኋላ እንሄድና እዚህ ጋር ቪዲዮና ፎቶ ያስመርጠናል። እኛ የምንፈልገው ምንድን ነው? ፎቶ ነው። ፎቶ ላይ እንገባና የምንፈልገውን አይነት ፎቶ እንመርጣለን። አስዮም እዚህ ጋር እስኪ የአንድ ክላይንቴ ሜካፕ ስራ አለ። ይሄንን እንትን ጨመር ነው እንበል፣ አዳረግ ነው እንበል። ይሄኛው ምንድን ነው? ፒክቸር ነው። ስለዚህ ይሄኛው ፒክቸር እዚህ ጋር አክቹዋሊ ቤዚኩ ምንድነው? አንድ እንትን ስንጨምር አንድ ፒክቸር ስንጨምር ለ3 ሰከንድ ይቆያል እዚህ ላይ ፍሬማችን ላይ። ከ3 ሰከንድ በላይ እንዲቆይ ከፈለግኩኝ ወደ ጎን ማድረግ እችላለሁ። ለምሳሌ ከኔ ፍሬም እኩል እንዲሆን ከፈለግኩ ይኸው የኔ ቪዲዮ እስከሚያልቅበት ድረስ ወደ ጎን ማድረግ እችላለሁ። እንደምትመለከቱት እንደዚህ አድርጌ ሙሉ ቪዲዮን ምናልባት ስለዚች ሜካፕ ማውራት ከፈለግኩኝ እንደዚህ እንዳረግኩት ይኸው አይኔ 3 ሰከንድ ነው የምፈልገው ካልኩ ደግሞ የቀድሞን በመጠቀም ከማንፈልገው ሰከንድ በኋላ ያለውን ስፕሊት አድርገን መደለት እንችላለን። ስፕሊት አድርገን ዲሊት ማድረግ እንችላለን። ሌስ አሁን ይሄንንም በቃ አድ ኦቨርሌይ አድርገናል። ኦቨርሌያችን ይሄ ነው። የምንፈልገው ፖዚሽን ላይ እንደዚህ በምንፈልገው ሁኔታ ማስቀመጥ እንችላለን። አንዳንድ ፊታችንን ከቨር ማድረግ ልንፈልግ እንችላለን። ሙሉ ፒክቸራችንን እንዲሸፍነው ከፈለግን ያው እንደዚህ ማድረግ እንችላለን። አንድ ፓርት ላይ ብቻ ማስገባት ከፈለግን እንደዚህ ማድረግ እንችላለን። አኒሜሽንም እዚህ ላይ ማስገባት ከፈለግን ይሄን አድ ያደረግነውን ኦቨርሌይ ከነካም በኋላ አኒሜሽን የሚለው ላይ እንገባለን።
ኢን እንዲገባ የምንፈልገው በምን አይነት መንገድ ነው የሚለውን እንመርጣለን። ፌዲንግ ከሆነ ፌድ እያደረገ ማለት የሆነ ብለር ሆሎ ነገር እየጀመረ እየደመቀ ይሄዳል። አውት የሚለው ደግሞ ከቪዲዮችን ሲወጣ በምን አይነት ድንገት ጥፍት ከሚል ይልቅ ፌድ አውት እያደረገ ቀስ ስሙዝሊ እየጠፋ እንዲሄድ ማድረግ እንችላለን። ሶ ኢንና አውታችንን እንመርጣለን ማለት ነው። ይሄ በቃ በእንደዚህ አይነት መልኩ የምፈልጉትን ኦቨርሌይ መጨመር ትችላላችሁ። ትራንዚሽን ነው። ትራንዚሽን ማለት ከአንድ ቪዲዮ ወደ አንድ ቪዲዮ መሸጋገሪያ ማለት ነው። ትራንዚሽን መሸጋገሪያ ከአንደኛው ቪዲዮ ወደ ሌላኛው ቪዲዮ ሲሸጋገር ስሙዝ ላይሆን ይችላል፣ ወይም ደግሞ ደስ ላይ ይችላል። ሶ በዛ ጊዜ የምንጠቀቀ ማለት ትራንዚሽኖችን ማሸጋገሪያዎችን ልክ የመጀመሪያው ቪዲዮ አልቆ ሁለተኛው ሲገባ በሆነ አኒሜሽን ኦር ብለር አድርጎ ኦር በአሪፍ አይነት ሁኔታ እንዲገባ ልናደርግ እንችላለን። ያን የምንጠቀማለን ትራንዚሽኖችን እንጠቀማለን። እንመለስና ትራንዚሽኖችን እንዴት መጨመር እንደምንችል እንመልከት። እንገባለን ቪዲዮችን ላይ። ቪዲዮችን አሁን ለምሳሌ እዚህ ጋር ከት የተደረጋለን እዚህ ጋር ቅድም ቆርጠነ ስላወጣ ነው ማለት ነው። የመጀመሪያው 6 ሰከንድ አለች እዚህ ጋር፣ ከዛ 1 ደቂቃ አለ። በዚህ በማካከል ላይ ከዚህኛው ወደዚህኛው ከዚህኛው የቪዲዮ ፓርት ወደዚህኛው ቪዲዮ ፓርት ሲሸጋገር ምን እንፈልጋለን? የሆነ አኒሜሽን እንዲኖረው ከፈለግን ትራንዚሽን እንጠቀማለን ማለት ነው። የካፕከት ትራንዚሽን የራሱን መጠቀም ከፈለግን ይችን እንነካታለን። በክሊፖቹና በክሊፖቹ መካከል የራሱ ምን ያሳየናል? ይችን ፍሬም ያሳየናል። ምን ያስመርጠናል? ይኸው የራሱን ትራንዚሽኖች ያስመርጡናል። ይኸው ለምሳሌ የመጀመሪያውን መረጥኩት። አታዩትም? ልክ ስጀምረው ምን ያደርግልኛል? ከዚህኛው ወደዚህኛው ቪዲዮ ሲሄድ የሆነ ነጭ ላይት ነገር ይበላና ትራንዚሽን በቃ ከዛ ዙም አውት ያደርገዋል። ናይስ አይደለ? ይሄ ራሱ በጣም ጸዴ ትራንዚሽን እንደምትመለከቱት በጣም ጸዴ ትራንዚሽን፣ እንደዚህ ትራንዚሽን ይሰጠናል። የራሴን ትራንዚሽን ነው መጠቀም የምፈልገው ካላችሁ ደግሞ እንዴት እንደምትጠቀሙት ላሳያችሁ። ለምሳሌ አዶቤ ላይ የሚጠቀሙት የተለያዩ ትራንዚሽኖች አሉ። ፊልም ላይ የሚጠቀሙት ትራንዚሽን እዚህ ጋር የምንጠቀመው ከክሊፕ ወደ ክሊፕ ጃምፕ ያደረግንባት ፓርት ላይ ነጯን ላይ እዛ ላይ እናደርጋታለን። ከዛ በኋላ እንሄድና አድ ኦቨርሌይ እንልና ትራንዚሽኖችን መጀመሪያ ከሌላ ሳይቶች ላይ ዳውንሎድ ማድረግ አለብን። እኔ ዳውንሎድ ያደረኳቸው ትራንዚሽኖች ስላሉ እነዛን ትራንዚሽኖች እንጠቀም። የእኔ ትራንዚሽኖች አይ ቲንክ ዳውንሎድ ውስጥ ናቸው። ዳውንሎድ ውስጥ ደግሞ ፎቶን ቪዲዮ የሚያስመርጠናል። ቪዲዮ ውስጥ ናቸው። አጫጭር ትራንዚሽኖች ስለሆኑ እነዚህን ትራንዚሽኖች የቴሌግራም ቻናሌ ላይ አስቀምጥላችኋለሁ። እዚህ ጋር ዳውንሎድ ውስጥ ከገባው በኋላ የእኔ ትራንዚሽኖች እዚህ አካባቢ ያዘጋጀዋቸው ትራንዚሽኖች አሉ ኦልሬዲ ዳውንሎድ የተደረጉ። ስለዚህ ከነዚህ ውስጥ ብዙ ኮሌክሽን ያለኝ አንዱን እመርጣለሁ። ለምሳሌ ይችኛዋን መምረጥ ፈለግኩኝ፣ ይችን እመርጣታለሁ። እንደምታያት ለየት ያለች ነች፣ ሳውንድም አላት አብራ። ይችን አድላት አለው። ከዛ በኋላ ይኸው እንደምታያት እዚህ ጋር በክሊፑና በክሊፑ መካከል አርጌ ሴንተር ላይ ያቆማታለሁ። ከዛ በኋላ ምንድን ነው ይሄኛው ለዩቲዩብ የተዘጋጀ ነዋ። እንደዚህ ሮቴት እናደርገዋለን። አያችሁት? ሮቴት አድርገን ዙሚን ስናደርገው ፊል አደረገልኝ። ግን ይሄ ምንድን ነው? ለምሳሌ እንደዚህ ፕላይ ብናደርገው ድንገት የሚገባ ጥቁር ነገር ነው። ጥቁሩን ማጥፋት መቻል አለብን። ጥቁሩን የምናጠፋው እንዴት ነው? እንነካታለን። አድ ያደረግነውን ትራንዚሽን ከነካም በኋላ እዚህ ጋር ስፕላይስ የምትላለች እሷን እንነካታለን። ይሄኛው ምንድን ነው? አድ ያደረግነውን ኦቨርሌይ የተለያዩ ኢፌክት ይሰጠናል። ለምሳሌ ፊልተር ስለው ምኑን አጠፋልኝ? ጥቁሩን ፓርት ብቻ አጠፋልኝ። የሳቷ ፓርት አለች ማለት ነው። ከዛ በኋላ ትራንዚሽን ይሄ ይሆናል ማለት ነው። ከአንዱ ክሊፕ ወደ ሌላኛው ክሊፕ ለመሸጋገር ይሄንን ትራንዚሽን መጠቀም እንችላለን። አንዳንዴ አሪፍ ዩቲዩበሮች የሚጠቀሟቸው ትራንዚሽኖች እነዚህ ነው። ከዛ ይሄንን ደግሞ ደግሜ ለቀጣዩም ክሊፕ መጠቀም ከፈለግኩ እዚህ ጋር እዚህ ጋር ስፕሊት አድርጌዋለሁ። ለዚህኛው መጠቀም ከፈለግ ይችን ራሷ ነው አምጥቼ ምን ማድረግ እችላለሁ? ዲፕሊኬት ማድረግ እችላለሁ። ዲፕሊኬት ማለት ራሱኑ ደግመ ስጠኝ ማለት ነው። ያለውን ነገር ዲፕሊኬት ብለን ስንለው ደግሞ ይሰጠናል። ይችን እንወስድና ምን እናረጋታለን? ዲፕሊኬት ላይ እናስቀምጣታለን። በእንደዚህ አይነት መልኩ የራሳችንም ትራንዚሽን መጠቀም እንችላለን። እንደዚህ ደግሞ የአፑንም የሚያምር ትራንዚሽኖችን መጠቀም እንችላለን። አራተኛ ደግሞ እንደ ጀማሪ እንድታውቁት የምፈልገው ነገር ምንድነው? የተለያዩ ሙዚኮችንና ሳውንዶችን አድ ማድረግ ነው። ሙዚቃዎችን ባክግራውንድ ሙዚቃ ሊሆን ይችላል። እዚህ ቪዲዮ ላይም የተለያዩ ቪዲዮ ላይም እንደምሰሙት አድ ለማድረግ ከፈለጋችሁ እዚህ ጋር ሜን ክሊፓችሁ ላይ ትሄዱና ሁለት አይነት አማራጮች አሉ። አንድ እዚህ ጋር አድ ኦዲዮ የሚል ነገር አለች አይደለ? እዚህ ጋር የምትመለከቷት አድ ኦዲዮ የሚል አለ። ሌላኛው ደግሞ እዚህ ጋርም ከታች ስንሄድ ኦዲዮ የሚል ነገር አለ። አድ ኦዲዮም እዚህ ጋርም ኦዲዮንም ስንጫነው ሁለቱም ተመሳሳይ አማራጭ ነው የሚያመጣልን።
አድ ኦዲዮ የሚለውን ከተጫንም በኋላ ምን ያስመርጠናል መሰላችሁ? ኤክስትራክት ማድረጊያ። ኤክስትራክት ማድረግ ማለት ከሆነ ነገር ላይ መውሰድ፣ መሰብሰብ፣ ኤክስትራክት ማውጣት ማለት ነው። ከምን ላይ ኤክስትራክት የምናደርገው? ለምሳሌ ሳውንድ ማናገኛችኋሉ። ቪዲዮ ኖሮን የቪዲዮውን ሳውንድ መጠቀም ከፈለግን ኤክስትራክት የሚለውን ኦፕሽን መጠቀም እንችላለን። ሳውንድ መጠቀም እንችላለን። ሳውንድ ደግሞ ኖርማል ሳውንድ ራሱ ካፕከት ያለውም አለ። ከዛ ውጭ ደግሞ ከካፕከት ውጭ ኖርማል የድምፃችንን ሳውንዶች ቮይስ ላይ ያስቀመጥናቸውን ሳውንዶች መጠቀም የምንችልበት ሁኔታ አለ። ሳውንድ ኢፌክቶች አሉ። ሳውንድ ኢፌክቶች ማለት ውሽ የሚሉ ክላፕን ከፈለግን ማንኛውም ተጨማሪ ቪዲዮችን ሊያሳምሩ ኢፌክቶች ሪካርድ ማድረግ እንችላለን። እነዚህ ኦፕሽኖች አሉን። እኛ ለምሳሌ ሁለቱን ኦፕሽን እኔ ኤክስትራክት ማለት ካሉን ቪዲዮዎች ላይ ኤክስትራክት ማድረግ ከፈለግን ለምሳሌ አስዩም ይሄ የገና ዘፈን ነው። ይሄንን ኦዲዮን ነው መውሰድ የፈለግኩት ካልኩ አድለዋለሁ ማለት ነው። አድ ሳደርገው ቪዲዮውን ሳይሆን ድምፁን ብቻ አድ ያደርግልኛል። እንደምትመለከቱት ምን ላይ ነው ኤክስትራክት። ይሄንንም እንደምትመለከቱት ድምፁን ከነካም በኋላ የማንፈልገውን ፓርት እንደዚህ ነክተን ዲሌት ማድረግ እንችላለን። ቮሊዩሙን እንደዚህ መቀነስ መጨመር እንችላለን። ብዙ ጊዜ ባክግራውንድ ሙዚክ ከሆነ የምንጠቀመው ከ5 እስከ 10 በቂያችን ነው። በእንደዚህ አይነት ሁኔታ ከሌላ ድምፆች ላይ ባክግራውንድ አድ ማድረግ እንችላለን። ሙዚቃ አድ ማድረግ እንችላለን። ካልፈለግነው እንነካና ድሊት እናደርጋለን። እኔ ደግሞ ሳውንድ ላይ ሪከርድ ያደረኩት ቮይስ አለ ኦር ሌላ ሙዚቃ አለን ካለን ሳውንድ ላይ እንነካዋለን ማለት ነው። ሳውንድ ላይ ከነካን በኋላ ራሱ ይኸው እዚህ ጋር እንትን ላይ ካፕከት ላይ በብዛት እየተጠቀሙት ያሉትን ያመጣልናል። ከዛ በኋላ የምንፈልገው ከሆነ ለምሳሌ ይህንን እንፈልገዋለሁ ካልኩኝ አድለዋለሁ ማለት ነው። ያው ይጨምርልኛል። ይሄ እንደውም ሳውንድ ኢፌክት ነው፣ ውሽ የሚል ሳውንድ ኢፌክት ማለት ነው። እንደዚህ መጨመር እችላለሁ። እኔ ከራሴ ከፋይሌ ነው መጠቀም የምፈልገው ካላችሁ ደግሞ ሳውንድ ስጨምሩ እዚህ ጋር ፋይል የምትለዋ ኦፕሽን አለች አይደለ? እዚህ ጋር ፋይል ዩር ኦዲዮ ይላል። አያችሁት? ከራሳችን ኦዲዮ ይሄኛው እዚህ ጋር ኤክስትራክት ያደረግነው ነው። እኔ እስካሁን ኤክስትራክት እኔ ከዲቫይስ ነው መጠቀም የምፈልገው ካልክ ይኸው ዲቫይስ የሚለውን እንነካና ሰርች እናደርጋለን። ለምሳሌ ገና የሚል ሙዚክ ካለኝ አዶን ነው ይኑረኝ አይዱረኝ። ኦኬ እስኪ እዚህ ጋር ለገና ምናምን ጎበዝ ዲዛይነር እዚህ ጋር ምናምን ሪከርድ የተደረጉ አሉ። ይኸው ለምሳሌ ገና ጊቫዊ የሚል ለአንድ ክላይንት የሰራው ስራ አለ። እሱን አድ ማድረግ ይችላሉ። እንደምታዩት የምፈልጉትን ነገር አድ ማድረግ ትችላላችሁ። ከዛ በኋላ ደግሞ ሳውንዱን አድ ካረጋችሁ በኋላ ድምፁን እንዳሳየዋችሁ መቀነስ መጨመር ትችላላችሁ። የማትፈልጉበት ፓርት ካለ ደግሞ የመጀመሪያዎቹ ፓርት እንደዚያውን ለምሳሌ የተሞከረበት ፓርት ነው። የተሞከረበትን ፓርት ታመጡና ኦኬ እስከዚህ የተሞከረበት ፓርት ነው ካላችሁ ስፕሊት ታረጉትና ከዛ በኋላ ይችን ምን ታረጓታላችሁ ዲሌት። ከዛ ይችን ደግሞ የምፈልጉት ታይም ላይ ናችሁ ላይ ማድረግ ትችላለ። ለምሳሌ ይኸው መጀመሪያ ሲጀመር አረኩት። ከፈለግኩ ደግሞ እንደዚህ ወስጄ ከ5 ሰከንድ በኋላ አረኩት። የምትፈልጉት ፓርት ላይ ማድረግ ትችላላችሁ። ሳውንድ ኢፌክቶች አሉ። ሳውንድ ኢፌክቶች ማለት ለምሳሌ ክላፕ፣ የማጨብጨብ፣ ውሽ ማድረግ፣ ለምሳሌ ኪቦርድ ያጻጻፍ፣ በጣም ብዙ አይነት ሳውንድ ኢፌክት አለ። እናንተ ለምትፈልጉት ለምሳሌ እኛ ይሄንን ቪዲዮ አኒሜሽን ብለን ይሄንን አደረግ ውሽ እንዲል ከዛ ከዚህ ጋር አብሮ እንዲገባለን የምንፈልገው ሳውንድ ኢፌክት ምን አይነት መሰላችሁ? ይሄ የንፋስ አይነት ውሽ የሚሉ ሳውንድ ኢፌክቶች አሉ። ስለዚህ ያንን ለማግኘት ይኸው ኦዲዮ ላይ እንገባለን። ይሄ ኤክስትራክት ነው፣ ከቪዲዮ ላይ ውሰዱ ነው። የለንም ሳውንድም ከፋይላችሁ ውሰዱ ነው። እስኪ ሳውንድ ኢፌክት ብለን ስንገባ ያስመርጠናል። ሳውንድ ኢፌክት ማለት የተለያዩ አጫጭር ከቪዲዮችን ሊያሳምሩ የሚችሉ ኢፌክቶች አሉ። ለምሳሌ እዚህ ጋር የካሜራ አለ፣ ካሜራ ስዊሽ ኢፌክት አለ። ስዊሽ ማለት ውሽ የሚል ኢፌክት ነው። ይሄንን የምንፈልገው ቦታ አድ ማድረግ እንችላለን። ከዛ ይኸው ማንቀሳቀስ ከፈለግን ፕረስ አድርገናት የምንፈልገው ሎኬሽን ላይ መውሰድ እንችላለን ማለት ነው። በእንደዚህ አይነት መልኩ ሳውንድ ኢፌክቶችን አድ ማድረግ እንችላለን። አይሆፕ ግልጽ ነው ብዬ አስባለሁ። ግልጽ ያልሆነ ነገር ካለ ደግሞ በደንብ ኮሜንት ላይ ጻፉልኝ። ቀጣይ በደንብ አብራርተን እንሰራቸዋለን ማለት ነው። ቀጣዩ ስቴፕ የሚሆነው ከቪዲዮዎቻችን ጋር የሚሄዱ ጽሁፎችን ማስገባት ከፈለግን ኦኬ፣ ለምሳሌ እዚህ ጋር ከስር ምን ያስመርጠናል? ፍሬማችን ላይ እዚህ ጋር አድ ቴክስት የሚል ኦፕሽንም አለን። አድ ቴክስት የሚል ኦፕሽን አለ። አድ ቴክስት የሚልም ኦፕሽን አለን። ይሄንንም ነክተን የምንፈልገውን ቴክስት መጨመር እንችላለን። ወይም ደግሞ እዚች ጋር ከስር የምትመለከቷት ቴክስት የምትለዋ ፓርት አለች። አይቺ ቴክስት የምትለዋንም ፓርት መርጣችሁ አድ ቴክስት ጽሁፍ ልጨምር ብላችሁ ጽሁፍ መጨመር ትችላላችሁ። ከዛ በኋላ ደግሞ የምትፈልጉትን ለምሳሌ አስዩም አበበ በሶ በላ፣ አበበ በሶ በላ ብዬ መጻፍ ፈለኩኝ። ይኸው ጻፍኩት። ከጻፍኩት በኋላ እዚህ ጋር ምን አለ መሰላችሁ? ፎንት፣ ስታይል፣ ኢፌክት፣ አኒሜሽን፣ እነዚህ ነገሮች እንዳለ ጽሁፋችን የሚያሳምሩት ናቸው። በነገራችን ላይ
ጽሁፋችንን የምንፈልገው ሎኬሽን እዚህ ጋር ጭንቅላቴ ላይ ማድረግ እችላለሁ። ከላይ እዚህ ጋር ፍልካ ማድረግ እችላለሁ። እዚህ ጋርም ከታች ማድረግ ፈለግኩኝ። ከዛ ሳይዙንም እንደዚህ ኮንትሮል ማድረግ እችላለሁ። ምንም በሁለት እጄ ዳርና ዳር በመያዝ ይኸው ዙሚን ዙም አውት በማድረግ ሳይዙን ከፍ ዝቅ ሮቴት ማድረግ እችላለሁ። እዚህ ጋር በእጄ ብቻ ኮንትሮል በማድረግ ጽሁፉን እንደፈለግኩ ማድረግ እችላለሁ። እዚህ ጋር ከነካሁት በኋላ ጽሁፉ ሙሉ ቪዲዮ ላይ እንዲሆን ከፈለግኩኝ ይኸው ይችን ይዤ ምንም መጎተት ነው። አይ እኔ 3 ሰከንድ ነው እንዲሆን የምፈልገው ካልኩኝ ይኸው ስነካት ምንድነው ያሳየኛል። ይኸውን ለምሳሌ ኖርማል የካፕከት የራሱ ፎንት ነው። እነዚህ ፎንቶች ምንድነው ኢፌክቶች ብንጨምርበት የተለያዩ ኢፌክቶችን አያሳድርልንም። ስታይል ውስጥ እንገባና ይኸው ስታይል ውስጥ ከገባን በኋላ ይሄ የካፕከት በብዛት ለእንግሊዝኛ የሚሆኑ ፎንቶች ናቸው። አድ ፎንት ብለን ግን የራሳችንን የአማርኛ ፎንቶች መጨመር እንችላለን። ለምሳሌ እኔ ዳውንሎድ ያረኳቸው ፎንቶች ስላሉ እነሱን ልጠቀም። እነሱን ፎንቶች እልክላችኋለሁ፣ ቴሌግራም ቻናል ላይ ያስቀምጥላችሁ። ከዛ ላይ ዳውንሎድ ማድረግ ትችላላችሁ። ምክንያቱም አማርኛ ፎንቶችን ስንጠቀም የተለያዩ ኢፌክቶችን ማስገባት እንችላለን። እንግሊዝኛ ግን ከተጠቀምን አሳያችኋለን። ለምሳሌ ይሄ እንግሊዝኛ ኢፌክት ነው። ስታይል ውስጥ ከገባን በኋላ የተለያዩ ኢፌክቶች አሉ። እዚህ ጋር ኢፌክቶች ማለት የተለያዩ አማራጮች ይሰጠናል። ይሄንን አማራጭ አርት ይሄ የምትመለከቱት ቀይ ከስር ቀይ ነው ከላይ ነጭ ነው። ኦር ደግሞ ይሄኛው አለ ሰማያዊ ቢጫ ምናምን ነው። አያችሁ በአማርኛ ስለጻፍኩት እነዚህን ነገሮች አፕላይ አያደርግልኝም። ምክንያቱም ፎንቱ የምንድን ነው የእንግሊዝኛ ነው። ነገር ግን ስታይል አለ ከዛ እዚች ጋር ፎንት አለች። ፎንት ውስጥ ከገባ በኋላ አድ ፎንት የምትለዋን ከተጫንኳት በኋላ እነዚህ ምንድን ናቸው? የአማርኛ ፎንቶች ናቸው። ለምሳሌ እዚህ ጋር ጅረት የሚለውን ልምረጠው። የአማርኛ ፎንት ስጨምርበት አያችሁታ የምፈልገውን ኢፌክት እንድጠቀም ይረዳኛል። አያችሁት? በእንግሊዝኛ ሲሆን ግን ይኸው ስታይል ፎንት እንግሊሽ የእንግሊዝኞቹን ፎንት ስጠቀም ግን አማርኛ ጽሑፍ ላይ ምን ኢፌክቶችን መጨመር አልችልም። አያችሁት? ምንም አይነት ኢፌክት መጨመር አልችልም። ስለዚህ እነዚህን የአማርኛ ፎንት መጨመራችሁ የምፈልጉትን ኢፌክት ይኸው የምፈልጉትን ነገር ካልፈለጋችሁ ነን ይኸው ከፈለጋችሁ ግን ይኸው የምፈልጉትን ነገር አፕላይ ያደርግላችኋል እየመረጣችሁ። ከዛ ውጭ ቴክስት ስጨምሩ ማወቅ ያለባችሁ ብዙ ነገሮች አሉ። በቀጣይ እናያቸዋለን። የዛሬው ቤዚክ ስለሆነ አኒሜሽን አለ። አኒሜሽን ማለት አገባቡ እንዴት ይሆን ነው። ለምሳሌ አንተ በር ከፍተን ስንገባ አንኳኩተን ቀስ ብለን ልንገባ እንችላለን። የራሳችን ቤት ከሆነ ደግሞ ፈጠን ብለን ብርግድ አድርገን ልንገባ እንችላለን። አንገታችን እንደዛ። ቴክስታችንም ቪዲዮችን ላይ ሲገባ የራሱ የአገባብ ስታይል አለ። ይኸው የመጀመሪያው ታይፕራይተር ነው። ታይፕራይተር ማለት እንደ ኪቦርድ ይኸው ቃስ እያለ የሚጽፍልን ነው። ከፈለግን ትሩአውት ልክ ውርውር ነገር ፖፕአፕ ወደ ላይ ይውጣልን። ሚን አበበ በሶ በላ ለማለት አበበ ብር በላ ነው ያልኩት ይሁን። እሺ በሶ ኪቦርዴ ነው አበበ በሶ በላ። አያችሁታ ስታይል አኒሜሽን የፈለግነውን አኒሜሽን አውትም ሲወጣም ከፈለግን ፌድ አውት እንዲያደርግ ከፈለግን ፌድ አውት ማድረግ እንችላለን። ፌድን እንዲያደርግ ከፈለግን ፌድና በእንደዚህ አይነት ሁኔታ የምንፈልገውን ቴክስት መጨመር እንችላለን። በመጨረሻ ደግሞ ይሄ ሁላ ነገር ቪዲዮችንን እንደምትመለከቱት ሳውንድ ጨምረን ኦቨርሌ ጨምረን ወደ ጋለሪያችን አስገብተን ፖስት ማድረግ ከፈለግን እዚህ ጋር ኤክስፖርት የምትላለች። ይችን ኤክስፖርት የምትለዋን ከመንካታችሁ በፊት እዚህ ጋር ትገቡና ምን አማራጭ አላችሁ? ሪዞሉሽን ትመርጣላችሁ ወይም ደግሞ የቪዲዮን ጥራት እስከ 2K 4K ያስመርጠናል። እኛ አብዛኞቹ ፕላትፎርሞች ኮምፕሬስ ስለሚያደርጉ 1080 በቂ ነው። ያው 720 1080 በቂ ነው። ከዛ በኋላ ፍሬም ሬቱም ደግሞ እንደዚህ እንደምታዩት ሪኮመንድ የሚያደርገን 30 በቂ ነው። ለምን ቲክቶክም ዩቲዩብም ኮምፕሬስ ስለሚያደርጉት ከዛ በላይ ብናደርገው ጥቅም የለውም። ይህንን ካስተካከልን በኋላ መጨረሻ ላይ እንዳትረሱ እዚህ ጋር የቪዲዮችን መጨረሻ ላይ ካፕከት የራሱ እንትን አለው። ይቺን ነገር ሲቲንግ ላይ ካላጠፋናት እዚህ ጋር መተን ዲሊት ማድረግ አለብን። መጨረሻ ላይ ይቺ ካፕከት የምትለዋ እንዳትወጣብን። ከዛ በኋላ ይቺን ነገር ካስተካከልን በኋላ ኤክስፖርት እንለዋለን። አክቹዋሊ የኔ ፕሮ ነገር ስለሆነ ምን ያመጣል? ማስታወቂያ አድ ያመጣል። ይህንን አድ ለ20 ሰከንድ ምናምን ነገር ካየን በኋላ እንትን እንለዋለን። እስኪ አዱ እስኪያልቅ እኔ የሆነ ነገር ልበላችሁ። ለማንኛውም ሶሻል ሚዲያ ላይ ማደግ ከፈለጋችሁ ቁም ነገር ከዩቲዩብ እና ከቲክቶክ መማር ከፈለጋችሁ ይህንን ቻናል ሰብስክራይብ አድርጉ። አብረን ማደግ እንችላለን። ከዛ በኋላ ይኸው ኤክስፖርት አደረገልን ማለት ነው። ይኸው ኤክስፖርት እያደረገልን ነው። ይሄኛው ኤክስፖርት ካደረገልን ከጨረሰ በኋላ ስልካችን ላይ ሃይ ኢንድ የሆነ ጀማሪዎች በቀላሉ እንደዚህ ቪዲዮችሁን ኤዲት አድርጋችሁ የምታገኙትን ቪዲዮ ጋለሪ ውስጥ ታገኙታላችሁ። በቀጣይ ደግሞ ሶሻል ሚዲያ ላይ ለማደግ በጣም ብዙ የሚረዷችሁን ቪዲዮዎች ፓርትቱም የዚህ ቪዲዮ ፓርትቱ ፓርት ስሪ ይኖረዋል። በቃ በደንብ ነው ሶሻል ሚዲያ ማርኬቲንግን እና ሶሻል ሚዲያን እንድትረዱ የማገዛችሁ ሰው ፓርቶች ይኖሩታል። የተለያዩ ነገሮችን አብረን እናያለን። እስከዛ ድረስ ሰብስክራይብ እያደረጋችሁ ይህንን ቪዲዮ ለሚጠቅመው ሰው ሼር ማድረግ እንዳይረሳ። ከዚህ በፊትም ደግሞ ጸዴ ቪዲዮ ተሰርቶላችኋል። ያንን ቪዲዮ ገብታችሁ